ሰላም ሰላም የዴሊ ቤተሰቦች እንደምን አላችሁ? ዛሬም ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ትብብራችሁ አይለየን። ትራምፕ አመሰግናለሁ፣ ታሪክ ቀያሪ ስራ ነው የሰሩት። ቤንያሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን የኒውክሌር ቦታዎች ላይ ቦምብ ጥቃት በማድረሳቸው አመሰግናለሁ አሉ። ጠቅላይ ሚኒስትሩ ባደረጉት ንግግር አሜሪካ የኢራን የኒውክሌር ኢላማዎች ለማጥቃት መወሰኗን ትክክል መሆኑን ገልጸው የአሜሪካ ፕሬዝዳንት በከፍተኛ ኃይል የወሰዱትን እርምጃ መሆኑን አጽንኦት ሰጥቶ ተናግሯል ብለዋል ሮይተርስ። ኔታንያሁ አክለው ትራምፕ በጣም አደገኛ የሆነው መንግስት እጅግ አደገኛ መሳሪያ እንዳይጠቀም ለማድረግ የወሰዱት እርምጃ እንደሆነ በታሪክ ይመዘገባል ብለዋል። የዩኤስ ጦር አውሮፕላኖች የኢራንን ሶስት የኒውክሌር ኢላማዎች ማለትም ፎርዶ፣ ናታንዝ፣ ኢስፋሃን ላይ በጣም የተሳካ ጥቃት መፈጸማቸውን ዋይት ሃውስ ካረጋገጠ በኋላ ጠቅላይ ሚኒስትሩ ይህንን ያሉት የእስራኤል ባለስልጣናት ጠቅሶ የእስራኤል ብሮድካስቲንግ ባለስልጣን እንደዘገበው ቴል አቪቭ በኢራን የሚደርሰው ጥቃት አሜሪካ ሙሉ በሙሉ አስተባብራለች። ከፍተኛ ባለስልጣኑ ትራምፕ ጥቃቱን የሚፈጽሙበት ጊዜ ለኔታንያሁ ትናንት ምሽት ማሳወቃቸውን አስታውቀዋል ብለዋል። ይህ በእንዲህ እንዳለ ከጥቃቱ በኋላ በትራምፕና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የስልክ ጥሪ መደረጉን የእስራኤል ዘገባዎች አመልክተዋል። ስለ አሜሪካ ጥቃት ዓለም ምን አለ? አሜሪካ በኢራን ላይ የፈጸመችው ጥቃት ተከትሎ ዓለምን ምን ምላሽ እየሰጠ ነው? አፍሪካ በግለሰቦች የሚሰነዘሩ ሀሳቦች በስተቀር በዛሬው የአሜሪካ ጥቃት ላይ እስካሁን ዝምታ መርጣለች። አንድም አፍሪካ መንግስት እስካሁን በጉዳዩ ላይ ያለው ነገር የለም። ሆኖም በርካታ የዓለም ሀገራት ቡድኖች እንዲሁም የተለያዩ መገናኛ ብዙሃን በጉዳዩ ላይ ሀሳብ እየሰነዘሩ ይገኛል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር በኤክስ ገጹ ባወጣው መግለጫ አሜሪካ የፈጸመችው ጥቃት ተከትሎ ከፍተኛ ስጋት እንደደረሰበት ገልጿል። የጃፓን ጠቅላይ ሚኒስትር ሺንዞ አቤ ግጭቱ በፍጥነት እንዲረግብ በማድረግ ወሳኝ ነው፣ ሁኔታውን በከፍተኛ ስጋት በቅርበት እየተከታተል ነው ብለዋል። የቻይናው መንግስት መገናኛ ብዙሃን በቀረበው ትንታኔ አሜሪካ በኢራቅ የሰራችው ስህተት በኢራን ላይ እየደገመች ነው በሚል አንስቷል። የደቡብ ኮሪያ ፕሬዝዳንት የአሜሪካ ጥቃት ተከትሎ ሊከሰት የሚችለው የጸጥታ ኢኮኖሚና እንድምታዎች ለመገምገም አስቸኳይ ስብሰባ ጠርቷል። የኒውዚላንድ የውጭ ጉዳይ ሚኒስትር ዊንስ ፒተርስ የመካከለኛው ምስራቅ ሁኔታ እጅግ አሳሳቢ መሆኑን ገልጸው ለችግሩ መፍትሄ ለመሻት ዲፕሎማሲያዊ ጥረቶች እንዲደረግ አሳስበዋል። የአውስትራሊያ መንግስት ቃል አቀባይ በሰጡት መግለጫ በቀጠና ያለው የጸጥታ ሁኔታ እጅግ ውጥረት የነገሰበት ነው። ውጥረቱ እንዲረግብ በውይይትና በዲፕሎማሲ እንዲፈታ ጥሪዎች እንቀጥላለን ብሏል። የሜክሲኮ የውጭ ጉዳይ ሚኒስትር በኤክስ ገጹ ባስተላለፈው መልእክት መካከለኛው ምስራቅ ግጭት ውስጥ ያሉ ወገኖች ለሰላም ሲባል አስቸኳይ ዲፕሎማሲ ውይይት እንዲያደርጉ ጠይቋል። የኩባ ፕሬዝዳንት ሚጌል ዲያዝ ካኔል በኤክስ ገጻቸው ላይ አሜሪካ በኢራን ኒውክሌር ተቋም ላይ የፈጸመችው የቦምብ ጥቃት በጽኑ እናወግዛለን፣ ድርጊቱም በመካከለኛው ምስራቅ ግጭት ወደ አደገኛ ምዕራፍ እንዳይሸጋገር ነው ሲሉ የተናገሩት ዲያዝ ካኔል አክለውም ይህ ጥቃት የተባበሩት መንግስታት ቻርተር ዓለም አቀፍ ሕግን በእጅጉ የሚጥስ ከመሆኑም በላይ የሰው ልጅን የማይቀለብሰው ውስጥ የሚከት ነው ብለዋል። ዩናይትድ ኪንግደም የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ኢራን ቀውሱን በዲፕሎማሲ ለመፍታት ወደ ድርድር ገብታ እንድትመለስ ጥሪ አቅርበዋል። አክለው ውጥረቱ በነገሰበት በዚህ ቀጠና መረጋጋትና ቅድሚያ የሚሰጠው ጉዳይ መሆኑን ተናግረዋል። ሐማስ የፍልስጤም ታጣቂ ቡድን ሐማስ በበኩሉ ይህን ግጭት የሚያባብሱ አደገኛ የጭካኔ ጥቃት ነው ብሏል። ዓለም አቀፍ ሕግን በገሃድ የጣሰ ዓለም በሰላም ደህንነት ላይ የተደቀነ ቀጥተኛ ስጋት ነው ሲሉ ገልጸውታል። ሁቲን መሐመድ አልፈራን የተባሉት የሁቲን ባለስልጣን አሜሪካ በኢራን ኒውክሌር ተቋም ላይ የፈጸመችው ጥቃት ጦርነት መጀመሪያ ነው ማለታቸውን አልጀዚራ ዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ድርጊቱ የዓለም ሰላም ደህንነት አደጋ ላይ የሚጥል ነው ሲሉ ተናግረዋል። የብሔራዊ የኢራን አሜሪካ ምክር ቤት ፕሬዝዳንት ጀማል አብዲ አሜሪካ በኢራን ላይ የሰነዘረችው ጥቃት ትራምፕ አሜሪካ ትቅደም በሚል መፈክር በውጭ ጦርነቶች ውስጥ ጣልቃ ከመግባት እቆጠባለሁ በማለት የገቡት ቃል ኪዳን ሐሰት መሆኑን ያሳያል ብለዋል። ከቴህራን ጋር በዲፕሎማሲው መንገድ መነጋገር የሚደግፉ ድርጅታቸው መሪ የሆኑት አብዲ ሲናገሩ በአንድ በኩል ብዙዎቻችን በዶናልድ ትራምፕ እንደታለልን ይሰማናል። ከመጀመሪያው የስልጣን ዘመናቸው ጀምሮ
ዝንባሌያቸው ምን እንደሆነ ማወቅ ነበረብን። እናም እሳቸው ለመገደብ መሞከር ነበረብን፣ ግን ከዚህ በላይ ምን ማድረግ እንችል እንደነበር አላውቅም ብለዋል። አሁን እሳቸው ድራማዊ ግጭት ቀስቃሽ እርምጃ ወስደዋል። ኢራን ምላሽ ከሰጠች ምን ሊፈጠር እንደሚችል የተረዱ አይመስለኝም፣ ለዚህም እቅድ ያላቸው አይመስለኝም ብለዋል። ይህ ነገር ለእሳቸው ሆነ ለሀገሪቱ ትልቅ ዋጋ ያስከፍላል። እንዴት ልትቆጣጠረው ይገባል የሚል ግምት ውስጥ እንዳስገቡ አላወቁም። አሁን ጠጠሩን ዳይሱን ጥለዋል። እናም ኢራን ምን እንደሚያደርጉ ለማየት እየጠበቁ ነው ሲሉ አብዲ ተናግረዋል። ኢራን ሚስጥራዊ የኒውክሌር ቁሶችን ከአሜሪካ ጥቃት በፊት አሸሽታለች። ኢራን ከፎርዶ የኒውክሌር ሳይት ሚስጥራዊ የኒውክሌር ቁሶች ጭና እንዳስወጣች የሚያሳይ የሳተላይት ምስሎች ዋሽንግተን ፖስት አሰራጨ። ኢራን ከ3 ቀናት በፊት በጭነት መኪና ከፎርድ ከኒውክሌር ሳይቷ ሚስጥራዊ የኒውክሌር ቁሶችን ጭና እንዳስወጣች የሚያሳዩ ሳተላይት ምስሎች ዋሽንግተን ፖስት አሰራጭቷል። ሳተላይት ምስሎቹ ከአሜሪካ ጥቃት በፊት በኢራን ፎርድ የኒውክሌር ጣቢያ አቅራቢያ እንቅስቃሴዎች ያሳያሉ። በቅርብ የሳተላይት ምስሎች ላይ በመመስረት ዋሽንግተን ፖስት የአሜሪካ አየር ጥቃት ከመድረሱ በፊት በኢራን ፎርድ የኒውክሌር ጣቢያ አካባቢ የተስተዋሉ አስደናቂ እንቅስቃሴዎች መልቀቁ አልጀዚራ ዘግቧል። በተለቀቀው መረጃ መሰረት ሰኔ 19 2025 የተነሱ ምስሎች 16 የጭነት መኪኖች ከኢራን እጅግ ተራራማ የኒውክሌር ቦታ አንዱ በሆነው በፎርድ አቅራቢያ ወደሚገኝ የምድር ውስጥ ወታደራዊ ኮምፕሌክስ በሚወስደው መንገድ ላይ ተሰልፈው ታይቷል። በማግስቱ ምስሎቹ እንደሚያሳዩት አብዛኞቹ የጭነት መኪኖች ከተቋሙ ወደ ሰሜን ምዕራብ ተንቀሳቅሰዋል። እነዚህ እንቅስቃሴዎች ከኢራን ይፋዊ ዘገባ ጋር የተገጣጠሙ ናቸው የተባለ ሲሆን ከጥቃቱ በፊት የኒውክሌር ቁሶች ከታለሙበት ቦታዎች ስለመሸሻቸው ማስረጃ መቅረባቸውን ዘገባው አመልክቷል። የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ በመሬት ላይ የሚደረግ ለውጦች መከታተል የቀጠለ ሲሆን ወታደራዊ ውጥረት እየጨመረ ቢመጣም እስካሁን ምንም አይነት ያልተለመደ የጨረር መጠን መጨመሩ አለመኖሩን አረጋግጧል። የኢራን የኒውክሌር መርሃ ግብር ለዓለም አቀፍ ደህንነት ከፍተኛ ስጋት ነው። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር የኢራን የኒውክሌር መርሃ ግብር ለዓለም አቀፍ ደህንነት ከፍተኛ ስጋት ነው ሲሉ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ገለጹ። ብሪታንያ ጠቅላይ ሚኒስትር ኢራን ወደ ድርድር ጠረጴዛ እንድትመለስ አሳስበዋል። በሶስት ዋና ዋና የኢራን የኒውክሌር ጣቢያዎች ላይ ዩናይትድ ስቴትስ ያደረሰችው ጥቃት ተከትሎ ስታርመር በሰጡት መግለጫ የኢራን የኒውክሌር መርሃ ግብር ለዓለም አቀፍ ደህንነት ከፍተኛ ስጋት ነው ማለታቸውን ሮይተርስ ዘግቧል። ኢራን የኒውክሌር ጦር መሳሪያ እንድታመርት መፍቀድ አንችልም፣ እናም ዩናይትድ ስቴትስ ይህንን ስጋት ለመቅረፍ እርምጃ ወስጃለሁ ሲሉ አክለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በበኩላቸው ዩናይትድ ስቴትስ በኢራን ላይ የወሰደችው የኃይል እርምጃ አስመልክቶ ስጋታቸውን ገልጿል። ይህ ቀድሞውንም ውጥረት በነገሰበት አካባቢ አደገኛ መባባሱን ያመጣል ብለዋል። ለዓለም አቀፍ ሰላም ደህንነት ቀጥተኛ አደጋ ብለዋል ጉተሬስ አባል ሀገሪቱ በተባበሩት መንግስታት ድርጅት ቻርት ላይ ሌሎች የዓለም አቀፍ ህጎች ስር ያሉባቸውን ግዴታዎች እንዲያከብሩ ጠይቋል። የእስራኤል ተቃዋሚ ፓርቲ መሪዎች አሜሪካ በኢራን ላይ ያደረሰችው ጥቃት አወደሱ። የእስራኤል ተቃዋሚ ፓርቲ ሞር ሄርዝጎ አሜሪካ በኢራን ላይ ያደረሰችው ጥቃት ታሪክ ማለት አወድሰውታል። አሜሪካ በኢራን የኒውክሌር ቦታዎች ላይ ያደረሰችው ጥቃት በሰው ልጅ ታሪክ ገጾች ውስጥ የነጻነት ኃላፊነትና የደህንነት መርሆች ያንጸባረቀ ነው በማለት አወድሷል። ሌላኛው የተቃዋሚ መሪ ላፒድ በሰጡት መግለጫ ይህ ምሽት ለመላው መከላከያ ምስራቅ ታሪካዊ ምሽት ነው። ፕሬዝዳንት ትራምፕ አሜሪካን አመስግነዋል። የኒውክሌር የታጠቀችው ኢራን ለመላው ዓለም ስጋት ናት ብለው እርምጃውን በመካከለኛው ምስራቅ የኒውክሌር ጦር መሳሪያ ውድድር ላይ እንዳይካሄድ የሚደረገው መሆኑን ተናግረዋል። ብሔራዊ አንድነት ሊቀመንበር ኤምኮቢን ጋትስ በበኩላቸው በኤክስ ገጻቸው ባስተላለፉት መልእክት ታሪካዊ የአሜሪካ ጥቃት የዓለምን የመካከለኛው ምስራቅና የእስራኤል ደህንነት ያጠናክራል ብሏል። ፕሬዝዳንት ትራምፕ እና መላው የአሜሪካ አስተዳደር ላሳዩት አመራር ቁርጠኝነት እና እስራኤል ጎን በመቆማቸው ያላቸውን ምስጋና አቅርበዋል። አስቸጋሪ ቀናት ከፊታችን አሉ። ሁሉም የእስራኤል ዜጎች የደህንነት መመሪያ መከተል እንዲቀጥሉ እንጠይቃለን። አንድ ላይ እነዚህን ቀናት እናልፋለን፣ አብረን እናሸንፋለን ብሏል። የዲሞክራቲክ ፓርቲው ሊቀመንበር ያን ጎልን በበኩላቸው በትናንትናው ዕለት በኢራን ኒውክሌር ተቋም ላይ የተካሄደው የአሜሪካ ዘመቻ አስደናቂ፣ ጠቃሚና ትክክለኛ መሆኑን ተናግሯል ሲል ዘ እስራኤል ፖስት ዘግቧል።
ኢራን ሉዓላዊነቷን፣ ጥቅሟን፣ ህዝቧን ለመጠበቅ ሁሉንም አማራጭ አሏት። አባስ አርጌቼ የኢራን የውጭ ጉዳይ ሚኒስትር ኢራን ሉዓላዊነቷን፣ ጥቅሟንና ህዝቧን ለመጠበቅ ሁሉንም አማራጭ አሏት ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አርጌቻ ገለጹ። የኢራን የውጭ ጉዳይ ሚኒስትር አባስ አርጌቻ ባስተላለፉት መልእክት ዩናይትድ ስቴትስ ለሰላማዊ የኢራን የኒውክሌር ተቋም በማጥቃት የተባበሩት መንግስት ድርጅት ቻርተርን፣ ዓለም አቀፍ ህግና በእጅጉ ጥሳለች ብሏል። ኢራን በተባበሩት መንግስት ድርጅት ቻርተር ላይ በመመስረት ሉዓላዊ ጥቅሟንና ህዝቦቿን ለመጠበቅ ሁሉንም አማራጮች እንዳሏት አጽንኦት ሰጥተዋል። አርጌቼ በኤክስ ገጻቸው ላይ ባስተላለፉት መልእክት የተከሰቱት ክሶች ዘግናኝ ናቸው ብሏል። ጥቃቱ ሰላማዊ የኒውክሌር መስሪያ ቤቶችና ያነጣጠረ መሆኑን ገልጸው በዓለም አቀፍ ህግ አደገኛ በመሆኑ ቴሄራን በተባበሩት መንግስታት ድርጅት ቻርተር መሰረት ብሔራዊ ጥቅሟን ለማስጠበቅ ትሰራለች ብሏል። አሜሪካ ላይ ጥቃት ለመፈጸም ቢ2 የጦር አውሮፕላኖች ተጠቅመዋል። በተጨማሪም አሜሪካ በጥቃቱ በዓለም ታሪክ ለመጀመሪያ ጊዜ 30,000 ፓውንድ ቦምብ ጥቅም ላይ ማዋሏን ተዘግቧል። ቢ2 አውሮፕላን 30,000 ፓውንድ 15 ቶን የሚመዝነው ሁለቱም የመሸከም ሲችሉ ቦምቦቹ የተሰሩበት ከምድር በታች በጥልቀት የተሰሩ እንደ ፎርድ የኒውክሌር ጣቢያዎች ለማውደም ነው። የአሜሪካ ቢ2 ጦር አውሮፕላን ውድ የጦር አውሮፕላን እንደሆነ ሲናገር አንዱ ለመስራትም 2.1 ቢሊዮን የአሜሪካ ዶላር ወጪ ያስወጣል። ቦምቦቹ ከምድር በታች እስከ 61 ሜትር ያለ ነገር እና 18 ሜትር ውፍረት ያለው ኮንክሪት ጥሰው መምታት ይችላሉ። ቢ2 ቦምብ ተሸካሚ አውሮፕላን በራዳር ውስጥ የመግባት እድል በጣም አነስተኛ እንደሆነ ተገልጿል። ኢትዮጵያ ለአሜሪካ ፕሬዝዳንት ትራምፕ ምላሽ ሰጠች። የኢትዮጵያ ጠንካራ ምላሽ ለአሜሪካ ፕሬዝዳንት ዶናልድ ትራምፕ። የኢትዮጵያ የውሃ ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ የታላቁ ህዳሴ ግድብ አስመልክቶ ለአሜሪካ ፕሬዝዳንት ዶናልድ ትራምፕ የሰጡት አስተያየት በኤክስ ምላሽ ሰጥቷል። በምላሻቸውም ታላቁ የህዳሴ ግድብ የህዝብ ፕሮጀክት በህዝብ ለህዝብ የተገነባ ምንም የውጭ እርዳታ የሌለበት ነው ብሏል። ሚኒስተሩም አክለው ታላቁ የኢትዮጵያ ህዳሴ ግድብ ከየትኛውም የውጭ ብድር ሆነ እርዳታ በኢትዮጵያ ህዝብና መንግስት በጋራ ጥረት የተገነባ ያለ ታላቅ ፕሮጀክት እንደሆነ አስምረውበታል። ይህ ግድብ የኢትዮጵያ ህዝብ የጋራ ጥረት፣ ቁርጠኝነት፣ ሉዓላዊነት ምልክት እንደሆነም ገልጿል። በነዳጅ ላይ የሚጨመር ዋጋ የለም። ካሳሁን ጎፌ። የንግድ ቀጠና የትስስር ሚኒስትር ካሳሁን ጎፌ ነዳጅ እያለ ዋጋ ይጨምራል በሚል ሀሳብ የለም በሚሉ ሚዲያዎች ላይ እርምጃ እንደሚወስድ ገለጹ። አንዳንድ የነዳጅ ማደያ ነዳጅ ይጨምራል በሚል አገልግሎት አቆመዋል። ነዳጅ ላይ የሚጨምር ዋጋ የለም ሲሉ ለኤፍኤምሲ ተናግሯል። መንግስት ከግንቦት ወር ጀምሮ ከነዳጅ ድጎማ መውጣቱን አመልክቷል። የነዳጅ ዋጋም በዓለም የነዳጅ ገበያ እንደሚወሰን ጠቁሟል። ለቴክቫ ኢትዮጵያ ከሰሞኑን በአዲስ አበባ ተንቀሳቅሶ እንደተመለከተው በተለይ የነዳጅ ማደያ ቤንዚን የለም፣ ናፍጣ የለም የሚሉ ጽሁፎች በብዛት ተለጥፈው አስተውሏል። ነዳጅ ባለባቸው ማደያዎች ደግሞ ከፍተኛ ሰልፍ ነው ያለው። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።